ከዛላ አረቄ ቤቷ መሄድ ሲጀምር ሁሉም ነገር የተቋረጠ መጣ ማለት ነው። እሺ ከዛላ ትምርቴ በዚህ ሳለ ፌል አድርጌያለሁ። እስቲ ነው በእናት ለፈን ማለት ነው። አሁን አረቄ ቤት ነው የምትውለው የኔ ቢጤዎች ናቸው ብለኛል። ማትረሳው ጨዋታ የኔ ቢጤዎች ያወሩት ወይ ስለ ላይፋቸው ሊሆን ይችላል ስለምናምን ማትረሳው ጨዋታ ካለ በጣም ነው እርስ በርስ ነው የሚተራረቡት። እኔ ስታይ ማለት ጥግ ላይ ተቀመጣለች ነኝ በቃ የሆነች ኮፍያ ያለችኝ እቀመጣለሁ። ይሄ ከአዲስ አበባ ልጅ ነው ምናምን መባለው ማለት ነው። መረባሽ የለም ሁሉም ጠጥቶ እርስ በርስ ነው የሚደባደቡት። ግን ባለማመናቸው እርስ በርሳቸው ይቀላለዳሉ ማለት ነው። ጧት ሲለምንባት የነበረችዋን ማታ ሲደባደብባት ታገኝባታል በራሷ እንጨት ማለት እና ይቀልዱበታል። ለምን እግርህን አቆርጦ ምናምን ይባባላሉ እዛው ማለት ነው። ቀኑ ሙሉ በክራንች ነው የሚለው ሰውየውና ማታ ግን ሲጠጣ ክራንቹን እንደዚህ አድርጎ ነው የሚሄደው። ስለዚህ ግረን ለምን አንደኛ አቆርጦምና በክራንች አትይዘ። እሺ ግን እዛ አረቄ ቤት ምን አይነት ሐሳብ ይመጣብኝ ጀመር። እንትናኮ ሞተ መኪና ገጭቶት ምናምን ይባላል። ካረቄ ቤቱ አንዱ ሲቀር እንደዚህ ሆነ ይባላል። እንደዚህ ሆነ ምናምን ሲባል ሞተ ምናምን ሲባል ነፍሳቸውን ሁሉንም ይማራቸው መቅናት ጀመርኩ ማለት ነው። በቃ መሞት የሚባለው ሐሳብ ይመጣልኝ ጀመር ማለት ትምርቴን ፌል አድርጌያለሁ። ሞዳት ልጅ ላይ ፌል አድርጌያለሁ። ፋሚሊ ፌል አድርጌያለሁ። ጭራሽ በዚህ መሀል ላይ ከፋዘር ጋር ምናምን ብሎክ ተደራርገናል። በቃ ካሁን በኋላ እንዳትደውልልኝ ብሎኛል። ወደ ቤት ብመጣ ማጋር ነው የምመጣው ቤት ፋዘር ኢግኖር ካደረገኝ እዛ ሰላማዊ ህይወት የለም። ከካምፓስ ተባረርኩ። ተባረርክ? አዎ ተባረርኩ። አንድ አይደለም 2-3 ተባረርኩ። ሱሱ እየጠነከረ ስለመጣ ክላስ የመምጣቱ ነገር የባሰ እየቀረ መጥቷል። እሺ እዛ ዶርማ ውስጥ ቁጭ ብለን በሚጨስበት ጊዜ ዶርም ውስጥ ነው የሚጨሰው። ዶርም ውስጥ በቃ ካንጃው ምናምን ሁሉም እንትና ኮሞታ ሲባል ዘዴ ትኮርጃለህ። ስለዚህ ወደ ጫካ ሄድኩኝ። ከዛ ጫካ ውስጥ ቁጭ ብዬ አሁንም ውስጥ ያለቅሳል። በቃ ዝም ብሎ ማለት ከሰው ይመጣል። በቃ የዛን ቀን ያለማቋረጥ ሰው ይመጣል። ያቺ መንገር ማለት ብዙ ጨር የምትል ሰፈር ነበረች። እንደዛው እንዳልኩኝ ሐሳቤን ቀይሬ ወደ ከተማ ወረድኩኝ። አሁን አስበው እስኪ እሺ ትቀማለህ። ስትቀም ይፈወዛል አይምሮህ ማለት ነው። ከተፈወዘ በኋላ አረቄ ተጠጣበታል። አረቄ ስትጠጣበት ያ የተፈወዘው ላይ ነው እሳት ይለቀቅበት ማለት ከዛ ላይ ተጨምርበታል። በቃ የለህም ማለት ነው። እና ጣራ ላይ እንዲቁጭ ብለን የምናሳልፍበት ብዙ ጊዜ ነበርና ለምን አትዘልም የሚል ሐሳብ መጣልኝ ማለት ነው። ለምን አትዘልም? ከስንተኛ ላይ ነው? 5ኛ ፎቅ ላይ ማለት ነው። እዴ ዝለል ሲለኝ እዘላለሁ አልኩኝ። ከዛ ላይ ዶርም ሲገቡ አብራቸው ገባውና ከተኛው በኋላ 7 ሰዓት ላይ በስነሳን የቀሰቀሰኝ ማለት ነው። እሺ ከዛ ተነሳው አይኔን ጭፍን እንዳረኩኝ ነው ወርጄ አልጌን ጫሜን አድርጌ ወጣው 5ኛ ፎቅ ላይ ማለት ነው። እና ጫፍ ላይ መጥቼ ቆምኩ። ወስኜ ሙሉ ደረጃውን ስወጣ ለመዝለል ማለት ነው። እዛስ ጫፍ ላይ መጣውና ጫፍ ላይ ቆሜ አሁንም እግዚአብሔር ከውስጤ ምን ይለኛል ብተርፍስ ግን ይለኛል። አሁን ብተርፍ መለሰችኝ። እኔ አሁን መዝለሉን አልፈሮትም መትረፉን ፈሮት። ከተረፍኩስ የባሰ ደግሞ ከዚህ ከባድ ህይወት ቢሆን ማለት ያቺ የመጨረሻ 3ኛ ጊዜ ዲስሚስ የምባልባት ጊዜ ላይ አውቄዋለሁ። ኖ ሞር ዲስሚሳል ፎር ሪአድሚሽን የለም። ስለዚህ የመጨረሻ ስለሆነ አስተማሪዎችን ወጥሬ ነበር መለመናቸው ማለት ነው። ቢሮአቸው እንዳጋጣሚ አንድ ነው አስተማሪዎች እና 3ቱንም ብቻ ለብቻ እየመጣው ነው መለመናቸው። ውጤት ዲ- አድርጉልኝ ሲ- አድርጉልኝ ያልኩኝ እለምናቸዋለሁ ማለት ነው። ከዛ ብቻ ለብቻ ለምኜ ቴርሞ ቀረ ማለት ነው። ከዛ እሱን በር ላይ ቁጭ ብዬ እጠብቀዋለሁ እስኪመጣ ማለት ነው። ከዛ በኋላ ልክ መጥቶ ወደ ክላሱ ሲገባ ተከትዮ ኋላ መጣውና በሩን ከፍት ሳደርገው እንዳጋጣሚ ለካ በሌላ በኩል ገብተው 2 ማስተማሪዎች አሉ። ከዛ ወደ ኋላ መመለስ ፈራው። እነሱን ብቻ ለብቻ ለምኛቸዋለሁ ብዙ ጊዜ። ከዛ በኋላ ዘጋውትና በቃ ደሞ ውጤት ሊለቀቅ 1 ሳምንት አካባቢ ነው የቀረው። ሩጭ እጂ እግር ጋር በርከክ ነው ምላት ስታይላት በቃ የውጤት ማስጨመሪያ ስታይል ማለት ቆይ አማርሯል ሙሉ ሴሚስተሩ ማለት ቆይ ሚካኤል እኔ አልቀሰ ውጤት ብጨምርልህ አንተ የኡነት ነገ ሰው ትሆናለህ አለ። የፌክ ነበር ላለቅስ የመጣሁት የዛ ቦታ ላይ ግን የኡነት ታወቀ ማለት ነው። ግን እኔ እውነት ሰው ትሆናለህ ሲለኝ እውነት እኔ ግን ሰው ሆናለሁ አልኩኝ። በቃ አልሆንም። እንዳትለምነኝ ያረግልሃለሁ ከፈለክ
ግን አንተ አልፈ አገር አጠቅም። ከዛ በኋላ በቃ የዛኔ ያለቀስኩት እንባ የእውነት እንባ ነበር። የፉገራ እንባ ብዙ ጊዜ አልቅሻለሁ። የዛኔ ግን ከሆዴ ነበር ያለቀስኩት። ከዛ በኋላ ወደ ዶርም ስመለስ ዶርም ደግሞ በሌብነት ተጠርጥረን ያው ሱሰኛ ስቶ ምናምን እቃ ሲጠፋ አንተ ነህ የምትጠፋው። ከዛ በኋላ እንዳለ ለካ የኛ ዶርም ልጆች ተጠርጥረን ዶርማችን ተገንጥሎ ልብሳችን ምናምን ተወስዶ ሄዷል። ስመጣ ዶርም ልብስም የለም ምንም የለም። ከዛ በኋላ ምንድነው መሰል ጎረቤት ያሉ ዶርሞች ሚኪ እቃ ጠፍቷልና እናንተን የተጠረጠራችሁት ስለዛ ከያዙክ ቀጥታ ነው ስለዛ ሂድ ከዚህ አካባቢ ጠፋ ምናምን ነገር ተባልኩኝ። እቃ እንደጠፋ ማላቀም ስለኔ ልብስ ይጠፋ ማለት ሲሳቀው አልፎ ግን እቃ ጠፍቷል እና ተጠርጣሪዎች ውስጥ አለውበት ግን አላቅም የጠፋውን እቃ ማለት ነው። እኔ ለራሴ ብዙ ተስፋ የሚያስቆርጡኝ ነገሮች አሉ። ጭራሽ ሌባ ማለት ጭራሽ ልብስ የለበስኳትን ልብስ እንደለበስኩኝ ወደ ከተማ ወጣው ማለት ነው። ወደ ግቢ በቴርሞዳይናሚክስ ምክንያት አልሄድም በቃ። ከዛ ላይ እሱም እግዚአብሔር ይስጠው ኤፍኤን ሰጠኝ ቆንጆ አድርጎ ውጤቴን ሳይ በቃ ዲስሚስ ነኝ። ከግቢ ስትባረር ታዲያ የት እያደርክ ነው አረቄ ቤት የምትመጣው?